Galatooma maqaan kiyya Xilahuun Daandessaan jedhama. Ogeessaa agiroo-meetirolojiiti. Yeroo darbee waa'ee hiikaa fi moggaasa maqaa elniinoo kan jedhu isinii kaasitan jira. Elniinoo jechuun maal jechuudha? Moggaasa maqaa kanaa immoo eessaa argate kan jedhu kaasitan jira. Gaafas achi keessatti waa tokko dubbadheetan ture waa'ee cimina elniinoo fi elniinoon bakka meeqatti kan qoodamu kaasitan kutaa biraatti walitti deebine kan jedhuudhaan irra darbee jechuudha. Kanaaf har'a kutaa lammaffaasaa qoqqoodinsa elniinoo yookaan classification elniinoo kan jedhu waliin ilaalla jechuudha. Saayintistoonni ho'insa qaama garba paasifiik gara giddugaleessa isaatii fi akkasumas giddugaleessaa fi gara bahaa kana ilaaluudhaan bakka meeqatti qoodanii jiru bakka arfan gurguddaa tokkotti qoodanii jiru jechuudha. Inni kunis gara kaabaatti digirii 5 gara kibbaattis digirii 5 akkasumas immoo sarara gadeedhaan yoo ilaalle loongituudii isa jennuun sana 120 aga 170 westii gidduutti maaltu akka jirudha kan isaan qoodanii irratti qoratanii jechuudha. Ragaan iddoo kanarraa argamu ammam cimaadha, ammam olaanaadha, ammam gadaanaadha. Kanaaf ragaa kanarra dhaabbatanii murteef nama gargaara jechuudha. Indeeksota garaagaraa ragaan qaama ho'a garba paasifiik kun garri gubbaa isaarra yoo ammam ho'e fakkeenyaaf kan ji'a 3 fudhatanii erga xiinxalanii booddee kan waggaa dheeratiin walitti tilmaamsisuudhaan maal jedhaniitu elniinoo jechuudhaan yookaan miti kan jedhamuuf murteessuudhaaf isaan gargaara jechuudha. Yaa'u ቅድም እንደተናገርኩት ባለፈው የኤልኒኖ አመጣጥና ስለ ሳይንሱ ስለ ባክግራውንድ አንዳንድ ነገር ብየዋለሁ። ዛሬ ደግሞ ሁለተኛውን ክፍል ይዤላችሁ ቀርባለሁ። ምናልባት ኦሮምኛ ለማትሰሙ ሰዎች እና ምን ይመስላል የሚል ነው። አብዛኛው የማዕከለኛና ምስራቁ የፓሲፊክ ውቅያኖስ ላይ ዲፔንድ ሆኖ አጥንቶ ሳይንቲስቶች 4 ቦታ ከፍለውታል ማለት ነው። ኒኖ 4 ኒኖ 3.4 እንደዚሁም ኒኖ 3 ኒኖ 1 ሲደመር 2 ብሎ ያው ሰውን ለማስረዳትና ለጥናቱ እንዲያመች አድርጎ ነው የሰሩት ማለት ነው። እና ከዚህ የሚገኘው ማረጃ የሲሰርዴዙ ከየላይኛው ክፍሉ ሙቀቱ ተወስዶ በተለየ 3 ወራትን ወስዶ ከሚኑ ጋር ከሚኑን ከረጅም ዓመታት ዳታ ጋር ኮምፔር ያደርጉና ወይ ያወዳድሩትና ኤልኒኖ አይደለም የሚል ያስረዳሉ ማለት ነው። እና ቅድም የተናገርኩት እዚህ አካባቢ ኢስተርን ፓርቱ አለ ኒኖ 1 ሲደመር 2 እንደዚሁም ደግሞ ኒኖ 3 ነው ደግሞ 3.4 የሚለውና ከሁለቱም ከአራትም ከሶስትም የተካፈለ ይሄ ሴንትራል ቦታ ነው ማለት ከ120 እስከ 170 መካከል ሎንጊቱድ መካከል የሚገኘውና ደግሞ በ5 በሰሜን እስከ 5 ዲግሪ በደቡብ እስከ 5 ዲግሪ በዚህ ሴንተር መካከል የሚገኘው በጣም ከተለያዩ ግንኙነት ስላለ እሱን አጥንቶ የአንድ አካባቢ ዝናብ ላይ ተጽዕኖ ስለሚያሳድር ዘንድሮ የኤልኒኖ ዘመን ነው ወይ ደግሞ የላኒና ዘመን ነው ብሎ ይወስናሉ ማለት ነው። በተለይ ይሄ ኒኖ 0.34 yookaan immoo niinoo 3.4 ga'ee guddaa qaba jechuudha. ቅድም የተናገርኩት ኢንዲሲስ ወይ ደግሞ ማረጃዎች ሲወስዱና ስታንዳርዳይዝ ከተደረገ በኋላ እነዚህ ኢንዴክሶች ይሰጠናል ማለት ነው። እነዚህ ዩኒት ሌስ ናቸው፣ ስታንዳርድ ሆነዋል። ከዛ በኋላ ምን ያህል ከመደበኛው ከመሃሉ ምን ያህል ወደ ላይ ነው ምን ያህል ወደ ታች ይገኛል እንላለን። አብዛኛው ኤልኒኖ ተብሎ ሊወሰድ የሚችለው ከ0.5 ነጥብና ከዛ በላይ ከሆነ ኤልኒኖ ዘመን ነው ብለን መውሰድ እንችላለን ማለት ነው። አለዛ ያው ከዚህ መካከል 0.5 ፖዚቲቭ እና ኔጌቲቭ 0.5 መካከል ካለ ይሄ ኒውትራል ከመደበኛ የሆነ የሚለው ማለት ነው።
የተከረየው ይላል አማዝሞ በኤልኒኖ በጥንካሬው ላይ የተመሰረተ ካታጎሪ ወይ ክላሲፋይ ስናደርግ ደካማ ኤልኒኖ አለ፣ መካከለኛ አለ፣ በጣም ጠንካራ አለ። እዚህ ጋር ደግሞ በጣም ጠንካራ ከሚገባ በላይ በተለይ 2 ዲግሪ ሴልሺየስ እና ከዛ በላይ ከሆነ ሱፐር ኤልኒኖ ብለን እንወስዳለን ማለት ነው። እና ይሄ ደግሞ ደካማ ኤልኒኖ የምንለው ሞዴሬት ምንም አይልም። እዚህ ጋር ደግሞ ጠንካራ ነው የምለው ነው ማለት ነው። ምን ለውጥ ሊያመጡ ይችላሉ ጸባዩ ምን ነው? በተለይ ይሄ ሱፐሩ እንደ ዓለም አቀፍ ልዩነት ያመጣል ማለት ነው። ልዩነት ያመጣል የዓለምን ወርልድ ዋይድ ጄት ስትሪሞች ያዳግማል፣ አቅጣጫቸውን እንዲቀይሩ ያደርጋል። በተለይ ከአምሳዎቹ በፊት የተመዘገበ ይሄ ነው። ከሪከርድ ዳታ ወይ ሪኮንስትራክሽን ከተደረጉት መረጃ ተወስዶ የተሰራ ነው። እነዚህ ደግሞ ሳይንቲስቶች ሳተላይትን ተጠቅሞ መረጃም ተጠቅሞ ጌጆችን ተጠቅሞ የሰሩ የቅርብ ጊዜ በተለይ 82 97 2015 እንደኛ አገር ይሄ 10.2 ሚሊዮን ህዝብ ለችግር የተጋለጠበት ወቅት ነው ማለት ነው። እና ኤልኒኖ አንዴ መሞቅ ከጀመረ እስከ 5 ወር ቀጥል ነው የሚያመላክተው ማለት ነው። እና ሌላ በከቨሬጅ መሰረት ባደረገ ወይንሞ ኡዊሰሳ ይላሉዳን በካ ለማ ሳይንቲስቶን በከሳቲ በከለመት ቆዱ እንኩንስሞ ጋራ በሀገር በፓሲፊክ ጋራ ከሳዩ ጋራ ሳውዝ አፍሪካ ጋራ ይላል ቆዱ ከምብራሞ sarara daangaa ibila addunyaa gara giddu galeessatti kan argamu laalanii qoodu jechuudha. Inni kun keessumaayyuu walitti dhufeenya inni biyyoota adda wajjin qabu baay'ee guddaadha jechuudha. Baraayyoo laallee bara 1950 dura warra jiranii fi bara 1950 as kan jiran ከ1950 ዓመት በፊትና ከዛ በኋላ በሚል ይከፍሉታል ማለት ነው። ከዛ በፊት ያሉት በተለይ ይሄ ትሪ ሪንግስ ውስጡ ሪንጉ ምን ያህል ነው ስንት ዓመት ቆጥሯል የሚለው ከዛ ውስጡን የበረዶ ግግርን በማየት እድገቱን በማየት ከዛ የድሮ መርከቦች ላይ ደግሞ የተመዘገበ አንዳንድ ቡኮችን አይቶ እንደዛው የተመዘገቡ ዝናቦችን ሪፈር በማድረግ ማረጃውን አስቀምጦታል ማለት ነው። ከዛ በኋላ ከ19 ኢንስትሩመንት ሂራ ተብሎ ነው በረሜሻሌን አማያቴ ገላን የሜትሮሎጂ መሳሪያዎች ስራ የጀመሩበት አመታቶች ማለት ነው። ከዛ በሳተላይት እና በተለያየ መልኩ የባህር ወለሉን ወስዶ ማረጃው መስግቦ በየአመት ያስቀምጣሉ። በየወር በየአመት በየተለያየ በየሲዝን አናላይሲሱ ተሰርቶ ይቀመጣል። ኤልኒኖ አይደለም የሚል ከዛ በኋላ ማረጃው ከ0.5 በላይ ፖዚቲቭ 0.5 በላይ ዲግሪ ሴልሺየስ ሙቀቱ ከተመዘገበ ቀላል ኤልኒኖ ሊሆን ይችላል፣ መካከለኛውም ሊሆን ይችላል፣ ጠንካራ ሊሆን ይችላል፣ በጣም ጠንካራ ሊሆን ይችላል ማለት ነውና ከዛ በኋላ ይወስናሉ ማለት ነው። እና አሁን ቅድም ያወራሁት የተለያዩ ደካማ ኤልኒኖ የተከሰተባቸው አመታቶች ዊክ ኤልኒኖ ስር የተቀመጡት የትኞቹ አመታቶች ናቸው የሚል ላይ እዚህ ላይ ተቀምጧል። አስጉባረት ኬኝ ካወሚ ሳይንቲስቶን አደባሰኔ ካኔ ጅሮቹ ሞዴሬት ፖጂ ከንቀቡሞ በሮታ ከናስ ካኔሮ ከስማስ ጭማ ከንጀራሙ ስከራ ባይ ጭማ ሱፐር ኤልኒኖ ከንጀራሙ አኩማ ስለ ዱበዴ bara 87 akkuma lama shan kun kaawwameera jechuudha. Bara kanas kan kenname digdamija saganaan akka wal fakkaatudha jechuudha. Kan biroo ragaalee duubatti deebi'anii konistiraaktaan keessaa 77 kun bara ኤልኒኖ isa cimaa fi addunyaan hongee hamaadhaaf kan saaxilamtedha jechuudha. 1995 ፕሪ ኢንስትሩሜንቱ ሳይጀምር በፊት ከሪኮንስትራክሽን ዳታ በተገኘ መሰረት ጥናቱ ተካሂዶ 1877 ዓ.ም በዓለም አቀፍ ደረጃ ድርቅ ተከስቶ እንደነበረ የሚያመላክት ነው። 80ዎቹ ውስጥም እንደዛው 90ዎቹም እንደዛው ከ19 ክፍለ ዘመን በኋላም እንደዛው ማረጃዎች አሉ ማለት ነው። በ90ዎች 90 በኋላም አለ አዎቹ ውስጥ ማለት በተለይ ይሄ አዎቹ ውስጥ
እኛም አገር አለንበት ክፉ ቀን ተብሎ በእኛ ሀገርም መዛግብቶች ይመሰክራሉ ማለት ነው እና አለ ማለት ነው። እና ቶታሊ ይሄንን ይመስላል ከሞላ ጎደል ጥሩ ነገር ገንዘብ እንዳገኛችሁ ተስፋ አደርጋለሁ። wanti namatti ibsee kana fakkaata wannoo gaarii akka argattan abdiin qaba. Kutaalee biraatti walitti deebinaa oraa bulaa ስላዳመጣችሁኝ ከልብ አመሰግናለሁ. Thank you so much.